ትክክለኛው ወንድ በእነዚህ 5 ነገሮች ብቻ ይስቃል። 1 ሞት በመጣበት ጊዜ፣ 2 መከራ በመጣ ጊዜ፣ 3 ሰዎች ባዋረዱት ጊዜ፣ 4 በሚወዱሽ ሰዎች አጠገብ ሲሆን እና ከጠላቶቹ አጠገብ በተቀመጠ ጊዜ ብቻ ፈገግ ይላል። አስታውስ፣ ጥርሱን የሚያሳይ ውሻ አይናከስም። የሚያገጥ ወንድም እንደዛው ኃይለኛ ወንድ አይደለም። የሚሳቅበት ወቅትና ሁኔታ አለ። የወንድ ሕይወት ደግሞ እንዲስቅና እንዲያገጥ አትፈቅድለትም። ሕፃናትና ሴቶች ሲስቁ ያምርባቸዋል። ወንዶች ግን በሌላ ወንዶች አጠገብ ሲያገጡ ቢታዩ ለዛኛው ወንድ ደካማነታቸውን ያረጋግጣሉ። ጎሬላዎችን ተመልከት። በጣም ኮስታራ የሚባሉ ፍጥረቶች ናቸው። አንዱ ጎሬላ ሳቂታ ከሆነ አደጋ ውስጥ ይገባል። ሌሎች ጎሬላዎች ደካማ እንደሆነ ያውቃሉ፣ ሊያጠቁትም ይመጣሉ። በእንስሳቱ ዓለም ጥርስ ማሳየት እንደ ድክመት ይቆጠራል። ለዛም ነው ኃይለኛ የሚባሉ እንስሳቶች ፈገግ እንኳንም አይሉት። አንበሳ፣ ንስር፣ ተኩላ፣ ነብር፣ እነዚህ ፍጥረቶች ሲያገጡ አትመለከቱ። ምክንያቱም እነዚህ ፍጥረቶች ደካማነታቸውን ያሳዩ። ማግጠጥ የደካማነት ምልክት ነው። ወንድ አያገጥ። በእነዚህ 5 ነገሮች ብቻ ለመሳቅ ራስን አለማምድ።